እኔ በጣም የገረመኝ ነገር የአንተ አማርኛ ነው። ሀይሚ ነው ሀይሚ ነው ሀይሚ ነው ሀይሚ ነው። ከሀይሚ ውጭ ሌላ የምታቀቡ ነገር የለም እንዴ? ኩርንችት በጣም ነው የምትገርመው። ቆይ ወሬ ሁሉ ሀይሚ 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 ሀይሚን አትናገሪያት፣ ሀይሚን እንደዚህ አትበያት፣ ሀይሚን አታስቀይሚያት። እኔ ምለው አንተ ከመቼ ወዲህ ነው እንደዚህ ለሀይሚ ተቆርቋሪ የሆንከው? ምን ያክል አውቀሃት ነው አንተ እሷ? አንተ እኮ በዚህ ፕራንክ ነው እሷን ያወቅካት አደለ? ከዚህ በፊት አታውቃትም። ከዚህ በፊት ግንኙነት የላችሁም እንዴ? ምንድን ነው አላማህ? ምንድን ነው ፍላጎትህ? በቃ እነሱ ለማለያየት ሆነ ብለህ ወገብህን ታጥቀህ ነው የተነሳኸው። ይህማ ግልጽና ግልጽ ነገር ነው። ደግሞ የድፍረትህ ድፍረት ብዛት ሀይሚዬ፣ በቃ እኔ እደውልልሽና አወራሻለሁ ሁሉን ነገር። ትንሽ የማይዝህም እንዴ? አታፍርም? እንዴት ነው አንተ እሷን የምትፈልጋት? አታቅም? አንተ እነሱ ያላቸውን ሁኔታ ያላቸውን ጓደኝነት አታቅም? ምቀኛ ከሩቅ አይመጣም አሉ። በስመ አብ ወመንፈስ ቅዱስ። አንተ ሁለቱን አለያይተህ ምን ትጠቀማለህ? መቼ የራስህን ህይወት አታስተካክልም? የአይን አዋች ሆነብህ። አዎ ትክክል ነህ። ትመችሃለች። ጥሩ ጸባይ ያላት ልጅ ናት። ስነ ስርዓት ያላት ልጅ ናት። አስተዋይ ልጅ ናት። አርቆ ሀሳቢ ናት። ስነ ስርዓት ያላት፣ አለባበሷ፣ አነጋገሯ፣ ሁኔታዋ፣ ሁሉ ነገር ደስ የሚል በቃ አላደለ። ያለ ምክንያት እኮ እኛ ቅመሟ አላልናትም። በምክንያት ነው ቅመሟ የተባለችው። ሁኔታዋን፣ ስነ ስርዓቷን፣ አነጋገሯን፣ ሁሉ ነገሯን አይተን ነው ቅመሟ ብለን ያወጣንላት። አላትወዳት አትችልም። ግን ደግሞ እሷ ከብሩኬ ውጪ ሌላን ሰው አታይም። ሌላም ሰው የእሷ ጓደኛ ሊሆንም አይችልም። እሷም ደግሞ አትፈልግህም በእርግጠኝነት ማለት ነው። አንተ ከህይወታቸው ውጣ። ትንሽ እንኳን አታፍርም? እንደዚህ ብለህ ስትናገር ትንሽ እንኳን አታፍርም? ኧረ በስማ ሆነ ብለህ እኮ አንተ ሀይሚ ከመጀመሪያውንም ቢሆን አልተገለጸላትም። የአንተን ተንኮል የአንተን ክፋት ማየት አልቻለችም እንጂ አንተ ሆን ብለህ እኮ እነሱን ለማለያየት እነሱን ለመበታተን ነው የመጣኸው፣ ከዚች መንቃራ ጓደኛ ጭምር። እስቲ መጀመሪያ አንተ እሷን ይቅርታ ጠይቀ ከእሷ ጋር ለመስማማት ሞክል። ተዋቸው፣ ሀይሚና ብሩኬን ተዋቸው። በራሳቸው ሰዓት እንትን ይላሉ፣ ይገናኛሉ። አንተ ትንሽ እንኳን ሼም አይዝህም እንዴ? እሺ አታፍርም? ሁለቱን አለያይተህ አንተ ከእሷ ጋር ለመሆን ስታስብ ብሩክና ሀይሚን አለያይተህ ሀይሚን ከብሩክ ላይ ወስደህ አንተ ለራስህ ለመውሰድ ስታስብ ስታቅድ ትንሽ እንኳን አይሰማህ? ምን አይነት ሰው ነህ? ምን አይነት አስተሳሰብ ነው ያለ እንዴ? ድፍረትህ ራሱ እንዲህ ብለህ ራሱ መናገርህ ድፍረትህ። በስማ ሰላም ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ ወይ? አለው እኔ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም ፍቅሩ ይብዛላችሁ። አይገርማችሁም? የዛሬው ደግሞ አዎ ተመችተሽኛል፣ ግን እዚህ አይደለም ምነግርሽ፣ በስልክ ነው ምነግርሽ። ጠብቂኝ፣ በስልክ ነግርሻለሁ። ሲጀመር ብሩኪና ሀይሚ መቼም አይለያዩም። በቃ መቼም አይለያዩም። መቼም እኛ እኮ መጀመሪያም ብለናል። እኛ የጨረቃ ፋሚሊዎች መጀመሪያም ብለናል። የሚሰማን ሰው የሚያዳምጠን ሰው አጥተን ነው እንጂ መጀመሪያም ቢሆን እነዚህ እናንተን ለማለያየት ነው የመጡት። አይናችሁን ክፈቱ፣ አይናችሁን ግለጹ፣ እዩ፣ ተመልከቱ። ሆን ብለው እነሱ ሴራ ጠንስሰው ነው የመጡት እናንተን ለማለያየት ብለናል እኮ። ግን የሚሰማን አጣና፣ የሚያዳምጠን አጣን፣ የሚሰማን አጣን። እናንተም ኦዲየንሳችሁን የሚላችሁን ነገር መስማት አልፈለጋችሁ፣ ማዳመጥ አልፈለጋችሁ። እናንተም እኮ የኦዲየንሳችሁን ምክር ሀሳብ ብትቀበሉ ኖሮ እስካሁን ድረስ ከዚህ ነገር ትወጡ ነበረ። ግን እናንተ መስማት አልቻላችሁ፣ ማዳመጥ አልቻላችሁ። ይኸው እንግዲህ የተፈጠረውን ነገር ብሩኬ መጀመሪያ ብሎ ነበረ፣ ለሀይሚ እያላት ነበረ። እሷ ኖርማን ነው፣ በቃ በኖርማን መንገድ ነው ተመችተሽኛል ያለኝ፣ ቀለል አርጋ አይታው ነበር እሷ ማለት ነው። ግን ብሩኬ ወንድ ልጅ አይደለ? ወንድ ልጅ የወንድ ልጅን ጸባይ ያውቃል፣ ሴት ደግሞ የሴትን ልጅ ጸባይ ታውቃለች። ስለዚህ ወንድ ልጅ ስለሆነ እሱ የተረዳበት መንገድ በሌላ ነው። አንቺን የፈለገው ለፍቅረኝነት ነው እንጂ በኖርማል ጓደኝነት አይደለም።
ተመችተሽኛል ያለው እያላት ነበረ ደጋግሞ። ሀይሚ ደግሞ አልመሰላትም፣ እንደዛ አልመሰላትም። እውነቱን አስረዳኝ እስኪ፣ እውነቱን ማወቅ እፈልጋለሁ፣ በምን አይነት መንገድ ነው የተመቸሁ ስትለው ፍርጥ አረገዋ፣ ፍርጥ አረገው። እንግዲህ ሀይሚ በጣም ደንግጣ የምትለው ነገር ራሱ ጠፍቶባት ነው እንግዲህ የሄደችው። በጣም ነው ያስደነገጣት መልሱን። ምክንያቱም እንደዚህ ያልጠበቀችም ነበረ እሷ የመሰላት ይሄ አንዳንድ ጊዜ እኛ ሰው አለ አይደለ፣ አነጋገሩን አይተን ወይ ደግሞ ስነ ስርዓቱን አይተን በቃ አለ አይደለ፣ የላይ ፊዚካሉንም አይተን አለባበሱንም አይተን አነጋገሩንም በቃ ሁሉ ነገሩን አይተን ውስጣዊ ጸባዩን አይተን ባህሪው፣ ለሰው የሚሰጠውን ክብር፣ ሁሉ ነገር ስነ ስርዓቱን አይተን ውይ ይሄ ከሊኮ ደስ ሲል በጣም ይመቸኛል፣ በጣም ወደዋለሁ ምናምን እንላለን አደለ? አንዳንዴ እኮ እንዲሁ አይተን የምንጠላው ሰው እኮ አለ አደለ እንዴ? ምንም ሳያረገን ምንም ሳናቀው ራሱ አንዳንዴ እኮ ሳናቀው እንዲሁ አይተን የምንጠላው ሰው አለ። አይተን ደግሞ እንደዚሁ የምንወደው ሰው አለ። እና እሷ የመሰላት እንደዛ ነበረ። በቃ በነዚ አይነት መልኩ ነበረ ተመችተሽኛል ያላት የመሰላት ማለት ነው። ግን ደግሞ አደለም፣ እሱ ከአንቺ ፍቅር ይዞት ነው፣ አንቺን ፈልጎ ነው። ይሄ ኩሩሩ የመሰለ ይሄ ሚስማር እንዴ! ድፍረቱ ራሱ እኔ እኮ ድፍረቱን የገረመቱ ብሩኬ ፊት ላይ እንደዚህ ብለህ ስትናገር ራሱ ምን አይነት ደፋር ነህ? ምን አይነት አይን አውጣ! የገዛ ፍቅረኛ ራሱ ኩሩሩ ብላ እየሰደበችህ ነበረ። ኩሩሩ እያለችህ ነበር። ሀይሚ ለአንተ ፍጹም የምትገባህ ሴት አይደለችም። በፍጹም አትገባህ። ከእንዳንተ አይነት ሰውም መሆንም አትችልም። ደግሞ እሷ አንተ ለእሷ ራሱ አትመጥናትም። እሷ ከብሩኬ ጋር ብቻ ነው መሆን ያለባት። የሚያስብላት፣ የሚጨነቅላት፣ የሚወዳት ትልቅ ደረጃ ላይ እንድትደርስ፣ ክፉ እንዳይገጥማት፣ ክፉ ቦታ ላይ እንዳትወድቅ በቃ የሚያስብላት፣ የሚጨነቅላት ብሩኬ ነው። የምር የሚወዳት፣ የምር የሚያፈቅራት ብሩኬ ነው። አስባችሁታል? ተለያይተው እንለያያለን እንኳን ብለው እንኳን በቃ ያስብላታል። አጉል ቦታ እንድትወድቅ አልፈልግም፣ መጥፎ ቦታ ላይ እንድትወድቅ አልፈልግም፣ ያሳስበኛል ህይወቷ እያለ ነበር። አያችሁ፣ ተጣልተው እንኳን በጣም ስለ እሷ ህይወት ያስጨንቀዋል። እውነተኛ ወዳጅ ማለት እንደዚህ ነው። በጣም እርግጠኛ ነኝ ሀይሚ እንግዲህ ከዛሬ በኋላ ዳኒ ለምን እንደሚፈልጋት ታውቃለች። እና እንግዲህ ሀይሚ ይቅርታውን የብሩኬ ይቅርታ እስከዛሬ ሲለምናት ሲማጸናት የነበረውን ይቅርታ ተቀብላ ሰላም ሁሉ ይወርዳል፣ ወደ ነበሩበት ይመለሳሉ ብዬ በጣም ተስፋ አደርጋለሁ። ሁሉ ነገር ተስፋ አደርጋለሁ ማለት ነው። ሁሉ ነገር ሰላም ይሆናል ብዬ ማለት ነው። ምክንያቱም አሁን እውነቱን አውቃለች፣ እውነቱን ተረድታለች። ለምን እንደሚፈልጋት ፍላጎቱ ምን እንደሆነ አላማው ምን እንደሆነ ተረድታለች። መጀመሪያ ግን እንደዚህ እንደሆነ አላወቀችም፣ እንደዚህ እንደሆነ አልተረዳችም። እሷ የተረዳችበት መንገድና እሱ የመጣበት መንገድ አንድ አይደለም። እና ዛሬ ሁሉ ነገር ግልጽ ሆኖላታል፣ ሁሉ ነገር ብርት ብሎላታል። እንግዲህ ሀይሚ ወደ ቀልቧ ወደ ቦታዋ ትመለሳለች፣ የብሩኬን ይቅርታ ትቀበላለች። በቃ ሰላም ይወርዳል ብዬ ተስፋ አደርጋለሁ። ምክንያቱም እውነቱን አውቃለች። በቃ ከዚህ በኋላ እውነቱን ስለታወቀ ታርቃችሁ ወደ ቦታችሁ ተመለሱ። በመሀላችሁ የገቡትን እነዚህ ዝባዝንኪዎቹን እንዳለ ነቅላችሁ አውጥታችሁ እናንተ ሰላማችሁን፣ ፍቅራችሁን፣ ደስታችሁን አድሱ። አያስፈልጋችሁም። ከዚህ በኋላ ማንም ሰው አያስፈልጋችሁም። እናንተ እኮ ሁለታችሁን ብቻ ራሱ ሆናችሁ ብትሰሩ ሰው ያያችኋል። ኦዲንስ አላችሁ፣ የሚወዳችሁ ሰው ኦዲንስ ስላለ ያያችኋል። ስለዚህ ምንም ሌላ ሰው በመካከላችሁ ማስገባት ራሱ አይጠበቅባችሁም። ስለዚህ ሁሉ ነገር ሰላም ይሆናል ብዬ አስባለሁ። የኔ ውድ ቤተሰቦች በያላችሁበት ሰላም ቆዩኝ። ወዳችኋለሁ።